መረጃው ይሄ ነው። በኦቦ ዳውድ ኢብሳ የሚመራው ኦነግ በሰባተኛው ሀገር አቀፍ ምርጫ 160 እጩዎችን ማቅረቡ ተሰምቷል። አነጋጋሪ የሆነው 163 ማቅረቡ አይደለም። ጥሩ ነው እሱም፣ ግን እጩዎቹ የቀረቡባቸው ቦታዎች ናቸው ብዙ ሰው ያነጋገረው። በአንደኛ በኦሮሚያ ክልል ነው ብዙ ያቀረቡት፣ ሁለተኛ በአማራ ክልል ነው፣ ሶስተኛ በሐረሪ ክልል ነው፣ አራተኛ በቤኒሻንጉል ጉሙዝ ክልል ነው፣ አምስተኛ በአዲስ አበባ ነው። ኦልሞስት 4 ክልሎችና አንድ የከተማ አስተዳደር ላይ አቅርበዋል። እኔም እንደጻፍኩት መልካም እድል ተመኝቼ የምርጫ ማኒፌስቶአችሁና ፕሮግራማችሁም ደግሞ አብራችሁ ብታሳውቁን በጣም ደስ ይለናል ብዬ ነው የለጠፍኩት። ትንሽ መንጫጫት ፈጥራ አይቻታለችም። ደግሞ ሚንጫጫው እኮ ጽምዶ ፈጠርን የሚለው የአማራ ጽንፈኛው እኮ ወለጋ ቢዛሞ ፋኖ ፈጠርን የሚለው በኦቦ ዳውድ ሲንጫጫ አየሁት። ወለጋ ላይ እኮ ፋኖ ፈጥሯል ቢዛሞ ላይ፣ ያውም ደግሞ 90% ጸጥ አድርገን ኦነግ ሸኔን መተነው አሁን ሰላም አስፈነናል የሚል ቢዛሞ የሚባል ለሶኮልድ ፋኖ እንደማልደግፍ እንት እንደማልጠቃል ፈጠርናል። ይሄው አካል እንዴት እነ ኦቦ ዳውድ አማራ ክልል ይመጣሉ? እንዴት ቤኒሻንጉል ይሄዳሉ? እንዴት ሐረሪ ይሄዳሉ? እንዴት አዲስ አበባ ይመጣሉ? እንዴ በጣም ማፈሪያዎች ናቸው። በጣም ማፈሪያዎች። እኔ በጣም ደስ ብሎኛል። ከፓርቲ ላለመሰረዝም ይሁን ለምንም ይሁን 137 ሰው ቀላል አይደለም፣ ብዙ ሰው ነው። ባይሰረዝ ላለመሰረዝ ቢል ስንት ያስመዘግብ ነበረ ኦነግ እንዳለ ላለመሰረዝ ሲል የሚለውን ተወውና ባይሰረዝ ስንት ነው የሚያስመዘግበው ኦነግ? እርግጠኛ ሆኜ ልንገርህ፣ እንደው እሱ ያለው አይነት ኢንቫይሮንመንት ቢኖር እንኳን 300 500 ማስመዝገብ አይችልም ኦነግ። ያለውን ማክሲመም ቁጥር ነው ያስመዘገበው። ማክሲመም ኦሮሚያ ያለው ፖለቲካ ኮምፕሊትሊ ተቀይሯል። እኔ እንደሱ ነው። ይሄ ላለመሰረዝ የሚሏችሁ ባይዘው ኦነግም ሆነ ኦፌኮ ሰው ስለሌላቸው የምሬን ነው የምነግራችሁ። ማለት እኔ ኦፌኮን ወክዬ እጩ ሆናለሁ፣ ኦነግን ወክዬ እጩ ሆናለሁ ብሎ ከልቡ እየተንቀሳቀሰ የሚወዳደር ሰው የላቸው። ከሬጅ ይፈልጋል፣ በጣም ሞራል ይፈልጋል፣ ፕሮግራም ይፈልጋል፣ ማኒፌስቶ ይፈልጋል። እንዳትሸወዱ በዚህ። ለዚህ ነው እኔ መጨረሻ ላይ እንኳን ደስ ያላችሁ ብዬ የበለጠ ደስ እንዲለኝ ግን ማኒፌስቶአችሁን አሳዩኝ፣ የበለጠ ደስ እንዲለኝ ፕሮግራማችሁን አሳዩኝ ያልኩት ለዛ ነው። ኦነግ ፕሮግራም ማሳየት አይፈልግም። ኦነግ ማኒፌስቶ የለውም፣ ሰው የለውም። ኦነግ ያቺ ምክንያት አለች፣ ጨቋኝ ነው፣ በጨቋኝነት በመደች የለመዷት ቪክቲም ውዳለች። የለመዱት የዚህ ተጠቂነት የምናምን ካላሉ ያው ማኒፌስቶ ማውጣት አይችሉም፣ ፕሮግራም ማውጣት አይችሉም። ያጸደቁትን ፕሮግራም ኤርትራ ላይ ያጸደቁትን ቢያወጡ ይዋረዳሉ። መናገር እንኳን አይፈልጉም። በጣም ከሚናደዱበት ነገር አንዱ ባይዘው እኔ ብዙ የኦነግ ልጆች ከዚህ የደወሉም ሲሰድቡኝ ታውቃላችሁ። ከኖርዌይ ከምን እየደወሉ የት ነው የሰማው መገንጠል? እኛ እኮ የራስን እድል በራስ ይወሰን ነው ያለው እንጂ መቼ መገንጠል ስንል ሰምታለሁ ምናምን ይላሉ። በራስን እድል ግን በራስ መወሰን አለበት ነው ብለን የምናምነው። ኦኬ እንደሱ ከሆነ በቃ በሚቀጥለው በምክክር ኮሚሽኑ መገንጠል የሚለው ይሰረዝ ስትሉ በመቃብራችን ላይ ነው አንቀጽ 39 ይሰረዝ ይሄ እንትኑ እስከ መገንጠል ይሏል። ትንሽ ቆይቶ ነው እዛው። በጣም ብዙ የሚሰድቡኝ ነበሩ በነገራችን። ከየት ነው ያመጣው የኦሮሞ ነጻነት ሰራዊት? ከየት ነው ያመጣው ኦነግ እስከ መገንጠል የሚል
ዶክተር ጸጋዬ አራርሳ እስኪናገር ድረስ በዚህ አጋጣሚ ዶክተር ጸጋዬ አራርሳን አመሰግነዋለሁ። እሱ ነው የገላገለኝ። ተውኝ ከዛ በኋላ አልሰማውም እንደ ዶክተር ጸጋዬን ማለት ሲጀምር መደወልም አቆም። በፍጹም ካንደበታቸው መገንጠል የምትል ቃል አይወጣም። በነገራችን ላይ የምትወጣው ቃል ምንድነት? የራስን እድል በራስ መወሰን። የኦሮሞ ህዝብ የራሱን እድል በራሱ ይወስን ይሏቸዋል። እስከምን ስትሉት አይ በቃ ይወስን ያለ። እሺ የድርጅታቸው የእናንተ የድርጅት አቋም እሱ ምን ያደርግልሃል ይሏቸዋል። ኖ ህዝብ ይወስን። ዳትስ ኦኬ። የእናንተ እንደ ድርጅት አቋማችሁ ምንድነው? መገንጠል አይደለም ነው ንገረን። ፍላጎት ከሌለ ደግሞ ከህገ መንግስቱ እንዲወጣ ታገል። በፍጹም ማኒፌስቶ አያሳዩአችሁ፣ በፍጹም ፕሮግራም አያሳዩአችሁ። ጀስት ላይክ ሻቢያ ማለት ነው። ኦነግ የሻቢያ ግልባጭ ያሰለጠነውም ያሳደገውም ጡጦ አንተን ብሎ ያለውም ሻቢያ ነው። በደንብ ጡጦ አጥብቶ ያሳደገውም ሻቢያ ነው። ታውቃላችሁ። ምንም ይሄ የአደባባይ እውነት ነው። የሻቢያን ትርክትም ነው የወሰደው። የቅኝ ግዛት የምናምን ኢምፓየር ናት ኢትዮጵያ ምናምን የሚለውም የሻቢያ ትርክት ነው። ስለዚህ በምንም ተአምር እኔ የጠየቅኩትን ጥያቄ አይመልሱልኝም። እንደማይመልሱልኝ እያወቅኩ ነው። ደስ ብሎኛል 163 እጩዎች ማቅረባችሁ። ደስ ብሎኛል ኦሮሚያ ላይ፣ አማራ ላይ፣ ሀረሬ ላይ፣ ቤኒሻንጉል ላይ፣ አዲስ አበባ ላይ መምጣታችሁ። ግን ደግሞ እወዳደራለሁ ስትሉ ፕሮግራማችሁን አሳዩን፣ ማኒፌስቶአችሁን አሳዩን፣ ውጡና ተፎካከሩ ያልኩት ለዛ ነው። የጠየኳቸው ለዛ ነው። ለምን እንደምትደብቋት? በውስጣችሁ ለምን ትይዙታላችሁ? ህዝብ ይፍረድ። እናንተ እንደምትሉት ህዝብ ይፍረድ። የራሱን እድል በራሱ ይፍረድ። የኦሮሞ ህዝብ ይፍረድ። ፈርዷል ኦልሬዲ። ግን እናንተ እንደምትሉት ከሆነ ይፍረድ። የፈረደ ህዝብ ነው። በደንብ የፈረደ ህዝብ ነው። እሺ ጉቱ ንገረን። ማንበብ ራስ ፈንተ ነው። ኦነግ ማኒፌስቶ አለው። መገንጠል ይላል አይልም? ጉቱ ኦነግ እገነጠላለሁ እንደ የህዝብ እንዳትለኝ። ስለ ህዝብ አይደለም ማወራው። ድርጅቱ በፕሮግራሙ ላይ ኦሮሚያን አገር አደርጋለሁ ብሎ ያለውን ነገር ያስተጋባል አያስተጋባም? ጉቱ አላነሳም፣ አላወጣም። ንገረን ነው። ጉቱ እንደዛ ስላለ ነው። ማንበብ የራስ ፈንተ ነው። ኦነግ ማኒፌስቶ አለዋል። ቴንክ ዩ። እሺ ይሄው አደባባይ ነው እየጠየቅኩ ያለው። ይኸውላችሁ አይልም አለመጣ እንዲህ ናቸው። አይልም አለመጣ ምንድን ነው የሚለው ታዲያ? አይ የራስን እድል በራስ ይወስናል የኦሮሞ ህዝብ ነው የሚለው። እንደ ድርጅት ነው ያልኩ። ኦኬ ተወሰነ እንዳላችሁት ሆነ። የኦሮሞ ህዝብ የራሱን እድል በራሱ ሊወስን መጣ። እንደ ድርጅት ሻቢያ እንዳደረገው እናንተ የምትሰብኩት ምንድን ነው? ምንድን ነው የምትሰብኩት? እሱን ነው የጠየቅኩ። አዎ ገርሻው እመጣለሁ። ኮሎኔል ገመቹ ጋር እመጣለሁ። አሁን እንሞግታቸው ባይዝ እንኳን ደህና መጣ ጉቱ። እኔ ኔጌቲቭ ላይ አይደለም እያየሁ ያለሁት። የሚለው የራስን እድል በራስ መወሰን ነው አለ። እሺ አሁን የጠየቅኩ አሁንም ስለ ኦሮሞ ህዝብ አይደለም። አያገባህም። ስለ ኦሮሞ ህዝብ አያገባህም። እኔም አንተም እኩል መብት ነው ያለን ኦሮሞ ህዝብ ላይ አንለስ እኔን ካልገፋኝ በስተቀር አዲስ አበባም ሌላውም እኩል መብት ነው ያለው። አሁን እየጠየቅኩ ያለሁት ወንድሜ ጉቱ ተወስኖ የኦሮሞ ህዝብ የራሱን እድል በራሱ እየወሰነ ባለበት ሰዓት የኦነግ ሰዎች ምን ብለው ነው የሚሰብኩት? እሷ መልሰው ይሄ ነው ፖይንቱ። ኮሎኔል ገመቹ ተናግሯል። አዎ ከኮሎኔል ገመቹ በላይ እኮ ጸጋዬ አራርሳ ተናግሯል። ምንም የዋናው የውጭ አርክቴክታቸው እሱ አይደል? ራስን እድል በራስ መወሰንም እኔ ምስማማለሁ። አንቀጽ 39 በደንብ አንብበው።